ስለምትሰሩት ነገር ሁል ጊዜ መናገር አይጠበቅባችሁ። ውጤቶቻችሁና ድርጊቶቻችሁ ይናገሩ። ሶሻል ሚዲያ ስለ ልፋታችሁ ሊያውቁ አይገባም። ውጤታችሁን ሲያዩ ስላለፋችሁበትና ስለነበራችሁበት ነገር በሚገባ ያውቃሉ። ማስመሰል የማትችሉት አንድ ነገር ቢኖር የሰራችሁበትን የልፋታችሁን ውጤት ነው። ብዙ አስመሳይ ሰዎች አሉ። ስለሰሩትና እንዲሁም ስላልሰሩት ነገር ብዙ ሐሰት የሆኑ ነገሮችን ያወራሉ። ውጤቶቻቸው ግን ሌላን ነገር ነው የሚያንጸባርቀው። ፈጽማችሁ ታስመስሉበት የማትችሉት ነገር ውጤታችሁን ነው። ስለዚህ ያንን ሰው ሁኑ። ሰዎችን በውጤታችሁ ልታስደነግጧቸው ይገባል። ሰላም፣ እንዴት አላችሁ? ውድ የኢነርጄቲክ ሚዲያ ቤተሰቦቼ፣ ዛሬም እንደተለመደው በአዲስ ሐሳብና ዛሬም ይለውጣችኋል ባልኩት ሐሳብ ወደ እናንተ ሊደርስ መጥቻለሁ። ታዲያ እናንተም ይህንን ቪዲዮ ላይክ እና ሼር በማድረግ እንድትጀምሩ ስል በትህትና ጠይቃለሁ። ለቻናሉ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ የኛው ቤተሰብ እንዲሆኑ በአክብሮት ጋብዛችኋለሁ። አብራችሁን ቆዩ። ይህ ኢነርጄቲክ ሚዲያ ነው። በጣም ትንሽ ነገር በማውራት ከሚጠበቀው በላይ በውጤት ማሳየት። እንደዚህ ሰዎችን ሊያስደነግጥ የሚችል ነገር የለም። አንድ የተለመደ አባባል አለ። በዝምታ ስትገነባ ምንህን ማጥቃት እንዳለባቸው አያውቁም። ለምን ይመስልሃል? ብዙ ቴክኖሎጂዎች ስለ ወደፊታቸው ስለሚገነቡት ነገር ብዙም የማይናገሩት፣ ምክንያቱም ውጤታቸውን ብቻ ማሳየት ስለሚፈልጉ ነው። በህይወታችሁ አሁን ላይ መሆን የማትፈልጉት ነገር ውስጥ ካላችሁ ይሄ ቪዲዮ ለእናንተ ነው። ከምቾታችሁ ውስጥ ተላቃችሁ በዝምታ ራሳችሁን ልታገኙ ይገባችኋል። የሰው ልጅ በድብቅ ለሚያደርገው ነገር በአደባባይና በሰዎች ፊት ይሸለማል። አንዳንድ ጊዜ ከሰዎችና ከነገሮች መራቅ አለባችሁ። አንዳንድ ጊዜም ዝም ማለት አለባችሁ። አንዳንድ ጊዜም ወደ ውስጣችሁና ወደ ራሳችሁ ልትመለከቱም ይገባል። ሁሉም ሰው ስኬታማ መሆን ይፈልጋል። ሁሉም ሰው ለውጥን ይፈልጋል። ሁሉም ሰው ደስተኛ የሆነና የቅንጦት ህይወትን መኖር ይፈልጋል። ነገር ግን ማንም ሰው ቢሆን ትኩረትን የሚከፋፍልን ነገር ማስወገድ አይፈልግም። ማንም ቢሆን ለሁለትና ለሶስት ወራት ዝም ማለትን አይፈልግም። ዝም ማለት ስል ውስጣችንን ማዳመጥ እያልኩ ነው። በህይወታችን ስለሚያጋጥሙንና ስለምናልፍባቸው ነገራቶች ለሰዎች ግዴታ መናገር የለብንም። ከየትኛውምና ከምንም ጊዜ በላይ ሰዎች ላይ ሳይሆን ራሳችን ላይ ማተኮር ይገባናል። ራሳችንን ለማስተካከልና ለመለወጥ መንቀሳቀስ መጀመር አለብን። አሁን ያላችሁበት ሁኔታ ላይ ለምንድን ነው ያላችሁት? በህይወትስ እየወደቃችሁ ያላችሁት ለምንድን ነው? ህልሞቻችሁን፣ ራዕዮቻችሁን ማሳካት የከበዳችሁ ለምን ይመስላችኋል? ምክንያቱም ጠንክራችሁ ስለማትሰሩ ነው። ጠንክራችሁና በርትታችሁ የማትሰሩበት ምክንያት ደግሞ ብዙ ሰዓታችሁን ስልካችሁ ላይ እንዲሁም የማይጠቅሟችሁ ነገሮች ላይ ስለምታሳልፉ ነው። አይምሯችሁ ለደቂቃ እንኳን ዝም ብሎ እንዲያሳልፍ አትፈቅዱለትም። በሶሻል ሚዲያ ላይ የተለያዩ ሰዎችን ጽሑፎች እየተመለከታችሁ እናንተ እንዲሁም ውስጣችሁ በቅናት ይሞላል። ህይወቴ ለምንድን ነው እንደነርሱ የማይሆነው ትላላችሁ። ነገር ግን እነርሱ እዛ ደረጃ ላይ ሊደርሱ የቻሉት ማንም ሰው ሳያያቸው በዝምታ ለፍተው ጥረውና ግረው ነው። በእነዚህም ጊዜያቶች ላይ ማንም ሰው አላጨበጨበላቸው። የፈለጉትን እንዲሁም የተመኙትን ካሳኩ በኋላ ግን ሁሉም ሰው እያጨበጨበላቸው ነው። ጭንቅላታችሁ ባዶ እንዲሆን መፍቀድ አለባችሁ። በምንም ነገር ትኩረታችሁ ሊሰረቅ አይገባም። የምትፈልጉት ቦታ ላይ የምትደርሱት በዛ መንገድ ነው። ስለዚህ አሁንም ስለዚህ ነገር በደንብ እነግራችኋለሁ። ብዙ ጊዜ ሰዎች እንደመሆናችን መጠን ሁላችንም ላይ የሚገጥመንም ችግር ብዙ ጊዜ የሚቀረውን ያልተሳካውን ነገር ለሰዎች የመንገር ችግር ነው። ሁላችንም በሚባል ደረጃ ይህ ችግር ያለብን ይመስለኛል። እናም ለዚህ ብዙ ምክንያቶች ሊኖሩ ይችላሉ። ከምክንያቶቹም መካከል ሰዎች የራሳችን ማንነት እንዳለን እንዲያውቁ ያንንም ለማስገንዘብ ይመስላል። ወይም ደግሞ ሰዎችንም በማጣጣል የበላይ ስሜት እንዲሰማን ለማድረግም ይሆናል። ምናልባትም ደግሞ እንዲህ የምንጣጣረው ሰዎች እኛን በጣም እንዲያከብሩን ስለፈለግን ሊሆን ይችላል። ዋጋ ባለው ነገር ላይ አቋማችንን ለማሳየት ብለን ማለት የምንችለውን እያንዳንዱን ነገር በመጥቀስና ሰዎችም እኛን
እንደ አስፈላጊ ሰው አድርገው እንዲመለከቱን ለማድረግ ሊሆን ይችላል። እነዚህን ሁሉ ነገሮች ስንፈጽም ግን ማለትና ማውራት ከሚገባን በላይ እያወራንና እየለፈለፍን እንደሆነ ልንገነዘብ ይገባል። የዝምታን አስፈላጊነት አስባችሁ ታውቃላችሁ? ለምን ሁለት ከንፈርና አንድ አንጎል እንደተሰጠን አስባችሁት ታውቃላችሁ? ዋነኛው ነገር ለመናገር ትክክለኛው ጊዜና ላለመናገርም ትክክለኛው ጊዜ በማመዛዘን ለማወቅ ነው። ምንም እንኳን በዙሪያችን የምናገኛቸው ነገሮችን እንድንናገር በጣም ቢገፋፉንም በጣም ቢያበረታቱንም በዛ ጊዜ ዝምታን መምረጥ ነው ያለብን። ሕይወት አንዳንዴ በጣም የተወሳሰበና ግራ የሚያጋባ ሊሆን ይችላል። ሚዛናችንን እንድንስትና ትክክለኛ አቋምም እንዳይኖረን ሊያደርግም ይችላል። ነገር ግን በብዙ ነገሮች ላይ ብዙ ቁጥጥሮች ስለሌለን የራሳችንን ሕይወት መቆጣጠር አለብን። ስለ ሌሎች ከማሰብ ይልቅ ራሳችንን ተመልክተን ስለ ራሳችን ማሰላሰል መጀመር አለብን። ብዙ ባወራንና ብዙ በተናገርን ቁጥር ራሳችንን ለማጥመድ መንገድ እየከፈትን መሆኑን ልንገነዘብ ይገባል። በሌላ በኩል ግን ሚስጥራዊ በመሆን ሰዎች ጓደኛችን ለመሆን ተጨማሪ ነገሮችን ሲያደርጉ እንመለከታለን። እንዲያጠቋችሁና እንዲጎዷችሁ ምንም አይነት መንገድን አትስጧቸው። በንግግራችሁና በሐሳቦቻችሁም ውስጥ ዝምታን አብዙ። ዝም ባላችሁ ቁጥር በዙሪያችሁ ያሉ ሰዎች ስለ እናንተ መገመትን ማቆም ይጀምራሉ። የዝምታችሁን መንስኤ ለማወቅ ብዙ ቦታን ፍለጋ ይጀምራሉ። ሰዎች ሊጮሁባችሁና ያለ አግባብ ሊያወሩባችሁ ይችላሉ። ምንም አታርጉ፣ ምንም አትናገሩ። እናንተ በማትፈልጉት ነገር ላይ ልትወቀሱ ትችላላችሁ። የዛኔ ተረጋጉ። ምንም ክፉ የሚባል ነገር አትናገሩ። ይህንን ስታረጉ ለነሱ ውለታ እየዋላችሁ ሊመስላችሁ ይችላል። ነገሩ ግን በተቃራኒው ነው። ለራሳችሁ ውለታ እየዋላችሁ ነው። እናንተን ሊሰብሯችሁ እንደማይችሉ የተረዱ ጊዜ በቀጣይ ወደ እናንተ ሊመጡ ሲያስቡ ይጨነቁበታል፣ ይጠበቡበታል። ስለ ራሳቸውም እርግጠኛ እንዳይሆኑ የምታደርጓቸው እናንተው ትሆናላችሁ። በዚህም ምክንያት በራስ የመተማመን ስሜታቸው ይረበሻል። ስለ እናንተም ያላቸው አስተሳሰብ ይሰበራል። የትኛው ነገር ላይም እርግጠኛ መሆን እንዳለባቸው በፍጹም ሊለዩ አይችሉም። ካሁን በኋላም እናንተ ላይ እንዴት መድረስ እንደሚችሉም አያውቁበትም። ምንም መንገድ ወይም ምንም ምክንያት እናንተም እንዳትሰጧቸው። ይህም ማለት ከጓደኞቹ ጋር ድግስ የሄደና የማይጨፍር ሰው ነው። ማንም ሰው በጭፈራው የሚስቅበት ሰው የለም። ምክንያቱም በዛች ምሽት ምንም አልጨፈረምና። ስለ እናንተ እንዲመረምሩ ምንም አይነት ፍንጭ ስላልሰጣችኋቸው በራሳቸው መንገድ እናንተን ለመግለጽ የሚችሉበትን መንገድ ይዘው ይመጣሉ። በዛም ጊዜ እናንተ በጣም እንደምትሻሉና እነርሱም የተሳሳተ ግንዛቤ እንዳላቸው ከማሳወቅ ይልቅ ለምን በዝምታ ትኩረቶቻችሁን ወደ ህልማችሁ ማድረግ አትጀምሩ? አሁን ላይ ያላችሁበት የህይወት ሁኔታ ምንም ሊገድባችሁ አይገባም። ህልማችሁንና ግባችሁን በአይምሯችሁ የያዛችሁ ቀን 24 ሰዓት ጭንቅላታችሁ ላይ የሚኖረው ሐሳብ ስለ ህልማችሁና ስለ ግባችሁ መሆን አለበት። ልክ እንደ አባባሉ ዝምታ ለሁሉም ከሁሉ የተሻለ መልስ ነው ይባላል። በዙሪያችሁ ያሉ ሰዎች ሞኝ ሆነው አይደለም። በተለየ መልኩ የመሄድ ምርጫው ለራሳችሁ ስትሉ እንደሆነ በደንብ ማወቅ አለባችሁ። ለምን በዝምታ ግራ አታጋቧቸው? እናንተ በግቦቻችሁና በህልሞቻችሁ ላይ ያተኮራችሁ ስለ እናንተ እንዲያስቡ አድርጓቸው። ጠላቶቻችሁንና ስለ እናንተ ክፉ የሚያስቡትን የምታሸንፉት በእነዚህ አይነት መልኩ ነው። ጠላቶቻችሁን ስል የምታውቋቸውን ጠላቶቻችሁን አይደለም። ከእናንተ ጀርባ የማታውቁት ጠላት ሊኖር ይችላል። በዝምታችሁ ግን አሸንፋችኋቸው ልታጋልጧቸው ትችላላችሁ። እናንተ የተለያችሁ እንደሆናችሁ ልታውቁ ይገባል። ልዩነትም የምትፈጥሩት እዚህ ጋር ነው። ሁሉም ሰው እንደናንተ ሊያስብ አይችልም። ሁሉም ሰውም ስለ እናንተ ህይወት ሊያውቅ አይገባም። ማንም ሰው ስለ እናንተ ምንም ነገር እንደማያውቅ ስታስታውሱ ስለ ማንነታችሁና ራሳችሁን ለሌሎች ለማስረዳት መድከም እንደሌለባችሁ ትረዳላችሁ። ስለ ማንነታችሁም ብዙ መናገር አያስፈልጋችሁ። ራሳቸው እናንተን እንዲያውቁ አድርጓቸው። ስለ እናንተ ምን ማለት እንዳለባቸው በትክክል አትንገሯቸው። በግምታዊ ጨዋታ ውስጥ እንዲሰምጡ አድርጉ። ከእናንተ አሉታዊ እርምጃ ሊወስዱ ከፈለጉ ወይም ካሰቡ ለሚናገሩት ነገር ሁሉ ምላሽ መስጠት አያስፈልግም።
ፈገግና ሳቅ ብላችሁ ምንም ነገር ላለመናገር በወሰናችሁ ጊዜ እነርሱን ግራ ታጋቧቸዋላችሁ። ከእናንተ የሚጠበቀው ማዳመጥና ድምፃችሁን እንዲፈልጉ ማድረግ ብቻ ነው። እናንተን ለማወቅ እንዲቸገሩ አድርጉ። ሕይወታችሁን በተሟላ ሁኔታ ስትኖሩ ለሰዎች ስለ እናንተ የሚገልጽ ምንም ነገር ከመስጠት የበለጠ የሚያስደስት ነገር የለም። በዝምታችሁ ግራ አጋቧቸው። ውድ ቤተሰቦቼ ቪዲዮዬን እስከ መጨረሻው ስለተከታተላችሁኝና እስከ መጨረሻውም ስለተመለከታችሁኝ አመሰግናለሁ። በዚህ ቪዲዮ ብዙ እንደተማራችሁበት አምናለሁ። ታዲያ ለሌሎችም መማሪያ ይሆን ዘንድ ቪዲዮውን ሼር እንድታደርጉላቸው ጋብዛችኋለሁ። ከዚያ በፊት ግን ላይክ ያላደረጋችሁ ቤተሰቦች ላይክ እንድታደርጉ ስል በትህትና ጠይቃችኋለሁ። ለቻናሉም አዲስ የሆናችሁ ደውሏን በመንካት ሰብስክራይብ በማድረግ ቤተሰብ የሆኑ ዘንድ ጋብዛችኋለሁ። እንዲሁም የተለያዩ አስተማሪ የሚለውጡና የሚያንጹ ነገሮችን ወደ እናንተ ማድረሳችንን እንቀጥላለን። ይህ ኢነርጄቲክ ሚዲያ ነው። ሰላም ቆዩኝ።